በመምጣታችሁ በጣም ተደስቻለሁ። ምክንያቱም ከ34 ነው ከ35 ዓመት ወዲህ ትክክለኛው ኢትዮጵያዊነት የያዘ የደቡብ ህዝብ ነው ብዬ ነው። ኦሮሚያን ስንወስድ የኦሮሞ ክልል አለ፣ አማራን ስንወስድ እንደዛው፣ ትግራይን ስንወስድ እንደዛው። ትክክለኛው ኢትዮጵያዊነት የሚታየው ደቡብ ውስጥ ነው። ምክንያቱም ኢትዮጵያ የምትገለጸው በህብረ ብሔራዊነት አላት። የመልቲ ሊንጓሊዝም መልቲ ካልቸራል ምንለው የሚታየው ደቡብ ውስጥ ነው፣ ወይንም ትግራይ ውስጥ በፊት ይታይ ነበር። አሁን ግን የጎሳ ፖለቲካ ባመጣው ስንክሳርና ጣጣ ትክክለኛ ኢትዮጵያዊነት በትክክል የሚታየው አዲስ አበባ፣ ድሬዳዋ፣ ደቡብ ነው እንጂ ሁሉም አሁን የህብረ ብሔራዊነት አንድ የሆነ መድረክ ላይ ሲከራከርበት ነበር። ህብረ ብሔራዊነት መገለጫው ለምሳሌ አንድ አካባቢ ሄዳችሁ የሆነ ሰው ሳምፕል ብትወስዱ 2 3 4 ሰው የተለያየ ቋንቋ ካልተናገረ አንድ ቋንቋ ብቻ የሚናገር ከሆነ ህብረ ብሔራዊነት የለም። ስለዚህ ደቡብ ላይ ሐዋሳ ላይ ወይንም ኮንሶ ላይ 2 3 ሰው ብንወስድ ቢያንስ አማርኛና ኮንሶኛ ወይንም ሲዳባኛና አማርኛ ይናገራል። 2 3 ቋንቋ ካልተናገረ ህብረ ብሔራዊነት የለም። አሰላ ላይ ብንድ ሳምፕል ብንወስድ ኦሮሞኛ ነው የሚናገረው። ትግራይ ላይ ብንወስድ ሳምፕል ብንወስድ ትግረኛ ነው የሚናገረው። እና ትክክለኛ የህብረ ብሔራዊነት የትክክለኛን ኢትዮጵያን የሚታይበት ደቡብ ውስጥ ነው። እና በመምጣታችሁ የፓርቲ አባል በመሆናችሁ በጣም ደስ ይለኛል። ያለብን ፈተና በጣም ብዙ ነው። ያሳለፍናቸው የ34 እና 5 ዓመታት ህዝቡ በምን ያህል አዚም ውስጥ እንዳለን የሚረዳው ራሱ አልችልም። ኢትዮጵያ በታሪኳ እንደዛ አይነት የብልጽግና ስግብግብ ራስ ወዳድ ስርዓት አጋጥሟት ያውቃል ብዬ አላምንም። በታሪኳ ኢትዮጵያ ብቻ ሳይሆን ማንኛውም ሀገር እንደዛ አይነት ፈተና አጋጥሞት ያውቃል። ፈተና ስርዓት አምባገነን ይሆናል። ስርዓት ለጥቅም ሲል ስልጣኑን ለረጅም ጊዜ ለማቆየት የተለያዩ ስልቶች ሊጠቀም ይችላል። ስርዓት በጥቅም ምክንያት የተወሰነ ማህበረሰብ ክፍል ሊጎዳ ይችላል። የብልጽግና ስርዓት ግን መኖር አትችሉም ነው የሚለው። በህልውናችን የተሰነዘረ ጥቃት ነው የሚሰነዝረው። አማራ ክልልና ትግራይ ክልል ብቻ አይደለም። አማራ ክልልና ትግራይ ክልል ካዳከመ በኋላ ወደ ደቡብ እንደሚዞር ፍጹም አትጠራጠሩ። እነዚህ የማይጠረቁ ስግብግብ የሆኑ ለራሳቸው ክብር የሌላቸው የሰው ሰብና የሌላቸው ስብስቦች ናቸው። እና ይሄንን አለመታገል እኔ ኃጢአት ነው ብዬ ነው የማምነው። ከልቤ ነው የምላችሁ። በቃ ሰው የሰው ሽታ፣ የሰው ፍሌቨር፣ የሰው ከለር ያለው ሰው ይሄን ስርዓት አለመታገል በጣም ጤነኝነት አይደለም። ስለዚህ ከፊት ለፊታችን የተጋፈጥነው ችግርን የምንቃወመው ወይንም በምክንያት ነው። ይሄን እስካልታገልነው ድረስ ምን ማስረከብ እንደምንችል ታሪካዊ ዕዳ አለብን ብዬ ነው የማምነው። እና ባልደራስ ከሌሎች ፓርቲዎች በጣም ይለያል። ይሄን በታሪኩ የምታውቁ ይመስለኛል። ምክንያቱም የብልጽግና ጥንካሬ አይደለም ስርዓቱ እነዚህ ደረጃ ላይ ያደረሰው፣ የኛ መሽመድመድ ነው። የተቋሚ ፓርቲዎችን ታሪክ ታያላችሁ። ለስልጣን የሚጋፉ ለጥቅም የሚጋፉ ናቸው። ማንይዜማን ስትወስዱ፣ አብን ስትወስዱ ስልጣን እንስጣችሁ ብንባል ስልጣን አንፈልግም ብለን ማንነታችን ጠብቀን የቆየን ፓርቲዎች ነን። ስለዚህ የተለየ ክብር አለ፣ ለራሳችን ክብር አለ፣ ለአባላቶቻችንም ክብር አለ። ወደዚህ የሰበሰበን እኛ የተሰባሰብነው ወይ ዝምድና ወይ ምንሆን አይደለም፣ ግፍ ነው ያሰባሰበን። ይሄንን ግፍ ደግሞ ታግለን ስርዓቱን መቀየር የሚያስችል አቅም ነበረ። ግን ስርዓቱ ላለፉት 34 እና 35 ዓመታት በጥቅም በስልጣን በመናምን ከተቃዋሚ ፓርቲዎችም ሰዎችን እየወሰደና በጥቅም እያማለለ ላለንበት ውድቀት ደርሰናል። መውደቅ የማይጠበቅባቸው ሰዎች በጥቅም ወድቀዋል በስልጣን። ስለዚህ ስሙን እንደምታዩት ባልደራስ ለሁለተኛ ዲሞክራሲ ፓርቲ ነው። ስለዚህ እውነተኛ ፓርቲ ነው። እስካሁን ድረስ አልተንበረከከም። እናንተንም በመጨመራችን ጉልበት እንደምትሆኑ ተስፋ አድርገን ፓርቲውን ሀገራዊ በማድረግ ሂደት ውስጥ ብቻ ሳይሆን ስርዓቱን በመቀየር ሂደት ውስጥ ከፍተኛ የሆነ አስተዋጽኦ ይኖራቸዋል የሚል ጽኑ እምነት አለኝ። እንበርታ። ታሪክ ሄድ አለብን። ለልጆቻችን የምናስረክበው ምንም ነገር አይኖርም ይህን ስርዓት እስካልታገልን ድረስ። ስለዚህ ይህንን የማፊያ ስብስብ ለራሳቸው ክብር የሌላቸው ከየትም የተለቃቅመው የመጡ ኢትዮጵያዊነት ተክለሰውነት የሌላቸውን ሰዎች በእነሱ መዳፍ ውስጥ ወድቀን ታሪካችን ማበላሸት አለብን ብዬ አላምንም። ስለዚህ ይህን መታገል ግድ ነው። ስንታገል ደግሞ ለእውነት ቢሆን ጥሩ ነው። ቅድም እንዳልኩት ለስልጣን ማንንበረከክ፣ ለጥቅም ማንንበረከክ፣ ለብሔር ማንንበረከክ ሰዎች መሆን መቻል አለብን። ሰው ስለሆነ ብቻ ነው የምንታገለው። እና የሚሰራው ግፍ አሁን እኔ በታሪክም እኔ በምንም ተሰምቶ አይታወቅም። ኢትዮጵያ ውስጥ የሚሰራው ግፍ የትኛውም ሀገር ምን አይነት መኪና ልግዛ፣ ምን አይነት ቤት ልስራ፣ ምን አይነት ትምህርት ልማር ይላል እንጂ 2-3 ዲግሪ ይዞ የሚራብበት ሀገር ኢትዮጵያ ነው። እና ታሪካችን በዚህ ደረጃ ላይ ሲወርድ እኔ በጣም ነው ልቤ የሚሰበረው፣ ከልቤ ነው የምላቸው። እና ይሄን አለመታገል ጥፋት ነው ብዬ ነው ማለት።
ስለዚህ ትግላችንን ህብረት ፈጥረን ትግላችንን ስኬታማ የሆነ መድረክ ላይ ወይንም ደረጃ ላይ እናደርሳለን የሚል ጽኑ እምነት አለኝ። እግዚአብሔር ደግሞ ከኛ ጋር ነው። በጣም ፍጹም እምነት ያለኝ አሁን መሬት ላይ በሚታገሉት ምን በሚሉትም አይደለም። እግዚአብሔር የፈሰሰውን ደምና እንባ ጊዜና ሰዓቱን ጠብቆ ዋጋ ይከፍላል። ግን እግዚአብሔር ደግሞ ሰዎችን ነው የሚያስነሳው፣ እሱ መጥቶ አይደለም። ስለዚህ ለዛ ምናልባት እኛ መልእክተኞች ልንሆን እንችላለን፣ የእሱ አምባሳደሮች ልንሆን እንችላለን። ስለዚህ ስንታገል ከፍጹም ልባችን ከፍጹም እምነት ነው መታገል መቻል ያለብን። ስለዚህ ቀደም እንደተባለው ፓርቲው ብዙ ተግዳሮት አለበት፣ የገንዘብ ተግዳሮት አለበት። ስለዚህ አሁን በመምጣታችሁ ከዚህ በመቆየታችሁ የሚጠበቀውን ያህል ምቾት ላይሰማችሁ ይችላል። ግን ይሄ የትግሉ አካል ነው ብላችሁ ውሰዱት። መሬት ላይ እኮ ውርጩም ዝናቡም ፀሐዩም የተፈራረቀባቸው ስለ ሀገር ሲሉ ቤታቸውና ህይወታቸውን የሰው ወይም የሰው የታገሉ ያሉ ወንድሞቻችን አሉ። ስለዚህ እናንተ መጣችሁ አዲስ አበባ ላይ በሚጠበቀው መጠን መስተንግዶ ባይኖር በዛ ፊልም ማድረግ የለባችሁም። የትግል አካል ነው። ምክንያቱም ከተለያዩ ሰዎች ተለቃቅማ የምትመጣ ገንዘብ የቤት ኪራይ ተከፍሎ ለሰራተኛ ደሞዝ ተከፍሎ ምናምን እና ብዙ ጣውረዶች ብዙ ፈተናዎች ስላሉብን ያንን በተወሰነ ደረጃ መጉላላት በተወሰነ ደረጃ ምቾት ከተጓደለ የትግሉ አካል እንደሆነ አስባችሁ በሐሳብም በሞራልም በተለያዩ ነገሮች ጠንክረን ይህን ስርዓት መገርሰስ መቻል አለብን። ያን ደግሞ የማድረግ አቅም አለ። ስርዓቱ የገንዘብ አቅም ስላለ የስልጣን አቅም ስላለው እየከፋፈለው ነው እንጂ ህዝቡን እንችላለን። ስለዚህ በሞራል ጠንክረን በመንፈስ ጎልብተን ስርዓቱን እንደምንቀይረው ከእግዚአብሔር ጋር ፍጹም እምነት አለኝ እና በርቱ። በመምጣታችሁ በጣም ደስ ብሎኛል። ይኸው ነው። አመሰግናለሁ።